ሰላም ጤና ይስጥልኝ። ይህ ቻናል የሀገርና የዓለም አጠቃላይ ሁኔታ በቴክኖሎጂ በሳይንስ ሰብስክራይብ፣ ላይክ፣ ሼር በማድረግ ሆናችሁን ታሳዩኛል። ቀጥታ ወደ ዜናዎቻችን። ሰዎች የመምህርነት ሙያ የመምረጥ ፍላጎት በመቀነሱ ምክንያት የመምህራን እጥረት እያጋጠመ ነው። እንዲሁም ለወደፊት የሚያሰጋና መፍትሄ ሊያገኝ ያለበት ጉዳይ መሆኑ የትምህርት ቢሮ ሚኒስቴር ኃላፊ ፕሮፌሰር ብርሃኑ ነጋ ገልጸዋል። ፕሮፌሰሩ እንደገለጹትም ሁለት የመፍትሄ መንገዶች በመጠቀም ይህ ችግር መቅረፍ እንዳለብን ሲሉ ገልጸዋል። አንደኛው ከመምህርነት ውጭ በሌላ ዘርፍ ዲግሪ ያላቸውን የአንድ ዓመት የፔዳጎጂ ስልጠና በመውሰድ ወደ መምህርነት ገብተው እንዲያስተምሩ ነው። ይህ ስራ ላላገኙት የሌላ ስራ መስክ ተመራቂዎች የስራ እድል የሚፈጥር በመሆኑ የሀገራችን የስራ አጥነት ችግር በተወሰነ መልኩ ይቀንሳል ተብሎ ይታሰባል። ሁለተኛው ደግሞ የዩኒቨርሲቲ ተማሪዎች 3ኛ ዓመት ትምህርት እንደጨረሱ በየትምህርት ዘርፋቸው 4ኛ ዓመት ከመጀመራቸው በፊት ለ1 ዓመት ለሀገር አገልግሎት እንዲሰጡ ማድረግ ነው። በዚህም መንገድ ብዙ መምህራን ማፍራት ይቻላል ተብሎ ይጠበቃል። ይሄ ስትራቴጂ በዚህ ዓመት ዝግጅቱ ጨርሶ በሚቀጥለው ዓመት ማለት 2019 ተግባራዊ ይሆናል ሲሉም ፕሮፌሰሩ ገልጸዋል። የኢትዮጵያ ከኤርትራ ጋር ጦርነት በተመለከተ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ የውጭ ጉዳይ ሚኒስትር የሆኑትን የሰጡት መግለጫ ይህን ይመስላል። ብዙ የውጥረት መፍትሄ መንገዶች ስላሉ ከኤርትራ ጋር ጦርነት አይቀሬ ነው ብለን አናስብም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር የሆኑትን ዶክተር ጌዲዮን ጢሞቴዎስ በአዲስ አበባ ዩኒቨርሲቲ ግቢ ውስጥ በአፍሪካ ቀንድ ወቅታዊ ጉዳይ በተመለከተ ከዲፕሎማቲክ ማህበረሰቡ እና ከተለያዩ አካላት ጋር ውይይት ባደረጉት መድረክ ተናግረው ጦርነት አይቀሬ ነው ብለው ያስባሉ ወይ ተብለው ለተጠየቁት ጥያቄ ሚኒስትሩ እንዲህ የሚል መልስ ሰጥተዋል። አእምሯችን ካሰራ ነውና ቀና አስተሳሰብና ትብብር ካለን ሌሎች በርካታ ቁልፍ መንገዶች መኖራቸውን ገልጸዋል። ሚኒስትሩም በሁለቱ ሀገሮች ማለት በኢትዮጵያና በኤርትራ መካከል ያለው የፖለቲካ ውጥረት ምክንያቶች ከሆኑት የተወሰኑትን ገልጸዋል። ከእነሱም ውስጥ የኤርትራ ወታደሮች በሰሜን ኢትዮጵያ በርካታ የኢትዮጵያ አካባቢ ግዛቶች መቆጣጠራቸውን የገለጹትን ሚኒስትሩ እነዚያ አካባቢዎች የኢትዮጵያ ግዛቶች መሆናቸውን ተናግረዋል። በተጨማሪም የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ መግባትና በኢትዮጵያ መንግስት ላይ የጦር መሳሪያ ያነሱ ታጣቂዎች መደገፉን ገልጸዋል። በእነዚህ እና የመሳሰሉት እውነታዎች መሰረት ኢትዮጵያ ህጋዊ የሆነ የራስን የመከላከል እርምጃ ውስጥ የመግባት መብት እንዲሰጣት ተናግረዋል። በመቀጠልም ዶክተር ጌዲዮን ጢሞቴዎስ እንደገለጹት የኤርትራ መንግስት ኢትዮጵያን ለግጭት ከመቆስቆስ ይልቅ ለውይይትና ለመረዳዳት ዝግጁ እንዲሆን ዓለም አቀፉ ማህበረሰብ ጫና እንዲያደርግለት ሲሉ ጠይቀዋል። በዝግ መድረኮች ሳይሆን ይህን እንቅስቃሴ በይፋ እንዲታረም አለማድረግ ውጤቱ ጥሩ አይመጣም ያሉት ሚኒስትሩን ኢትዮጵያን ለድርድር መቀመጥ እየፈለገች ባለችበት ጊዜ የኤርትራን ትንኮሳ እንዲቀጥል አንፈልግም ብለዋል። በመጨረሻም ኢትዮጵያ በረዥም ጊዜ እቅዷ በርካታ የባህር በሮች ብትፈልግም አሁን ላይ በብዙ ምክንያቶች የአሰብ ወደብ የቅድሚያ እና የመጀመሪያ አማራጭ ነው ብለዋል። ወደ ሳይንሳዊና ቴክኖሎጂ መሰረት ያደረጉ ሪፖርቶቻችን ስናልፍ በዛሬው ይዘንላችሁ የመጣ ነው የሳይንሳዊ ሪፖርት የጊዜ ሮንዶ ክሪስታል ኦር ታይም ሮንዶ ክሪስታል TRC በቅርቡ የተገኘ ያልተመጣጠነ የቁስ አካል ምዕራፍ ሲሆን ስሙ እንደተወሰደበት ክላሲካል የሙዚቃ ቅርጽ ሁሉ ልዩ የሆነ የረጅም ጊዜያዊ ቅደም ተከተልና የአጭር ጊዜ መዛባት ጥምረት ያሳያል። የታይም ሮንዶ ክሪስታል ወይም ጊዜ ሮንዶ ክሪስታል ያን የምንጠራው ቁልፍ የሆኑ ባህሪያቶች አሉት። ከነሱ መካከል አንደኛ ኮኤግዚስተንስ ኦፍ ኦርደር ኤንድ ዲስኦርደር የቅደም ተከተል የጠበቀ እና የመዛባት አብሮ መኖር። የቲአርሲ ዋና መለያው የስርዓት እና የዘፈቀደኝነት ውህደት ነው።
በትክክለኛና መደበኛ ክፍተቶች ሲለካ የስርዓቱ ሁኔታ ፍጹም በሆነ ቅደም ተከተል ይገኛል። ከሙዚቃና ከበረዶ ጋር ያለው ምሳሌ ሮንዶ የተባለው የሙዚቃ ቅርጽ በተደጋጋሚ ዋና ጭብጥን ከሚለዋወጡ ተቃራኒ ክፍሎች ጋር ያካትታል። ልዩ ስፔክትራል መለያ ዩኒክ ስፔክትራል ሲግኒቸር በፍሪኩዌንሲ ስፔክትረማቸው ውስጥ አንድ ሹል ጫፍ ብቻ የሚያሳዩ ከተለመዱ የጊዜ ክሪስታሎች በተለየ ቲአርሲ በሁሉም ፍሪኩዌንሲዎች ላይ ለስላሳና ቀጣይነት ያለው ስርጭት አለው። ይህም አብሮ የሚኖር ቅደም ተከተልና መዛባት የማያሻማ ምልክት ነው። እንደ ሁለተኛ ሜታ ስቴቢሊቲ ኤንድ ስቴቢሊቲ በተዘጉ ስርዓቶች ውስጥ ቲአርሲ ሜታ ስቴቢሊቲ ናቸው። ይህ ማለት በመጨረሻ ይሞቃሉ እና ይቀልጣሉ፣ ቅደም ተከተላቸውን ያጣሉ ማለት ነው። የጊዜ ሮንዶ ክሪስታል የመጀመሪያ ሙከራ ምልከታ በካሊፎርኒያ ዩኒቨርሲቲ በበርክሌ በሊዮ ጆን ሙን በሚመራው የፊዚክስ ሊቃውንት ቡድን በኔቸር ፊዚክስ መጽሔት ላይ ሪፖርት ተደርጓል። ስለ ፀጉራም ዝሆን ዳግም ሕይወት ፀጉራም ዝሆን ወይም ሆሊ ማሞስ የጠፋ የዝሆን ዝርያ ሲሆን በሰሜን ራሽያና በሰሜን አሜሪካ ተንጣሎ የነበረው የፕሌይስቶሲን ዘመን የማሞዝ ስቴፕ ለተባለው ቀዝቃዛና አስቸጋሪ አካባቢ በታዋቂነት የተስማማ ነበር። በሳይቤሪያ ዘላቂ በረዶ ውስጥ ብዙ በጥሩ ሁኔታ የተጠበቁ የቀዘቀዙ አስክሬኖች በመገኘታቸው ምክንያት ከጠፉት እንስሳት መካከል በደንብ ከታወቁት አንዱ ነው። ቁልፍ ባህሪያትና የቦታ መላመድ ከባህሪያቶቹ አንዱ መጠኑ ወይንም ደግሞ የፀጉራሙ ማሞዝ መጠኑ ከዘመናዊ አፍሪካ ዝሆን ጋር ተመሳሳይ ነበር። ወንዶች በትከሻቸው ከ3 እስከ 3.5 ሜትር ወይንም ከ10 እስከ 11.5 ጫማ ቁመት የሚደርሱ ሲሆን ከ5.5 እስከ 8 ቶን ይመዘናሉ። ፀጉርና ሙቀት መከላከያ ፈር ኤንድ ኢንሱሌሽን በተመለከተ ዋና መለያ ባህሪያቸው ጥቅጥቅ ያለ የተንጨባረረ ፀጉራቸው ነበር። ይህን ጥቅጥቅ ያለ የውስጥ ፀጉርና እስከ 1 ሜትር 3 ወይንም 3.3 ጫማ የሚደርስ ረጅም ሻካራ የውጭ ፀጉር ያካትታል። እስከ 10 ሴንቲሜትር ወይንም 4 ኢንች የሚደርስ ውፍረት ያለው የስብ ሽፋን ተጨማሪ ሙቀት መከላከያ ይሰጣቸው ነበር። ጥርሶቹ ወንዶች ሆኑ ሴቶች ረጅም የተጠማዘዙ ጥርሶች ነበራቸው። በትላልቅ ወንዶች ላይ እስከ 4 ሜትር ወይም 13 ጫማ ሊደርስ እና ከ100 ኪሎ ግራም ወይም 220 ፓውንድ በላይ ሊመዘን ይችላል። ምናልባት ለመዋጋት ለማሳየትና ምግብ ለማግኘት በበረዶ ውስጥ ለመቆፈር ይጠቀሙባቸው ነበር። አደር አዳፕቴሽን ወይም ሌሎች መላመዶች የምንላቸው ሙቀት መጥፋትና በረዶ እንዳይመታ ለመቀነስ ከዘመናዊ ዝሆኖች ጋር ሲነጻጸር ትናንሽ ጆሮዎችና አጭር ጅራት ነበራቸው። ከፍ ያለ ጉብታ ያለው የራስ ቅል እና የጎበጠ ጀርባ ምናልባትም ስብ ለማከማቸት በዋሻ ስዕሎች ላይ በተለምዶ የሚታዩና የተጠበቁ ቅሪቶች የተረጋገጡ ባህሪያት ናቸው። ምግብ ወይም ኒትሪሽን እንደ እጽዋት በል ወይንም ኸርቢቨር ምግባቸው በዋነኝነት ሳርና ሸንበቆ ነበር። ከአበባ እጽዋት ከሳርና ከቁጥቋጦች ጋር ይደገፍ ነበር። በቀን ወደ 180 ኪሎ ግራም ወይም 400 ፓውንድ ምግብ መመገብ ነበረባቸው። መኖሪያና ባህሪ ሀብታት ኤንድ ቢሄቪየር ኦፍ ፀጉራሙ ማሞዞች ሰፊ በሆነው ቀዝቃዛውና ደረቁ የማሞዝ ስቴፕ ሳር ምድር ላይ ይዘዋወሩ ነበር። ልክ እንደ ዘመናዊ ዝሆኖች ሁሉ በእናት በሚመራ የቤተሰብ ቡድኖች ውስጥ የሚኖሩ በጣም ማህበራዊ እንስሳት ነበሩ። የዋሻ ስዕሎችና የቅሪተ አካል ማስረጃዎች እንደሚያሳዩት ቀደምት ሰዎች ከማሞዝ ጋር አብረው ይኖሩ ነበር፣ ያድኑ ነበር። እንዲሁም አስክሬናቸውን ለምግብ፣ ለመሳሪያና ለመኖሪያ የሚሆኑ የግንባታ ቁሳቁስ ይጠቀሙ ነበር። መጥፋትና የዘመናዊ ሳይንሱ ኤክስቲንክሽን ኤንድ ሞደርን ሳይንስ ስለ ማሞዝ መጥፋት አብዛኛው የፀጉራም ማሞዝ ህዝብ የመጨረሻው የበረዶ ዘመን ማብቂያ አካባቢ ከ10,000 እስከ 12,000 ዓመታት በፊት ጠፍቷል።
የአየር ንብረት መሞቅ መኖሪያቸውን በከፍተኛ ሁኔታ መለወጡ እና የሰው ልጆች አደን ዋነኛ መንስኤው እንደሆኑ ይታሰባል። በሴንት ፓል ደሴት እና በራንጌል ደሴት በሳይበሪያ የባህር ዳርቻ የተገለሉ ህዝቦች የረዘም ላለ ጊዜ የኖሩ ሲሆን የመጨረሻዎቹ የታወቁ ማሞዞች ከ4000 ዓመት በፊት ጠፍተዋል። ዘመናዊ ሳይንስ ዛሬ የዘረመል ወይም የጄኔቲክስ እድገት የማሞዝን ሙሉ ጀኖም መደርደር ጨምሮ ስለ ዳግም ህይወት መስጠት ወይም ዲኤክስቲንክሽን ውይይቶች አነስቷል። እንደ ኮሎሳል ባዮሳይንስ ያሉ ኩባንያዎች የኤስያ ዝሆን እንደ ተተኪ በመጠቀም ቀዝቃዛውን አካባቢ የሚቋቋም ዝሆን ድብልቅ ለመፍጠር የማሞዝ ጅኖች ወደ እስያ ዝሆን ዲኤንኤ ለማስገባት እየሰሩ ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ይዘንላችሁ የመጣን ዘገባዎች እነዚህ ይመስሉ ነበር። ሌላ ቀን በሌላ ርዕሰ ጉዳይ እስክንገናኝ ድረስ ያላችሁን ሀሳብ አስተያየት ኮሜንት ላይ እየጻፋችሁ እንዲሁም እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ፍቅራችሁን እንድትገልጹልን እንፈልጋለን። እስካሁን ስላዳመጣችሁ እናመሰግናለን። ሌላ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰላም ከእናንተ ጋር ይሁን። ክቡራትና ክቡራን ተመልካቾቻችን ለዛሬ ይዘንላችሁ የመጣን ዘገባዎች እነዚህ ይመስሉ ነበር። ሌላ ቀን በሌላ ርዕሰ ጉዳይ እስክንገናኝ ድረስ ያላችሁን ሀሳብ አስተያየት ኮሜንት ላይ እየጻፋችሁ እንዲሁም እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ፍቅራችሁን እንድትገልጹልን እንፈልጋለን። እስካሁን ስላዳመጣችሁ እናመሰግናለን። ሌላ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰላም ከእናንተ ጋር ይሁን።